ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባ። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከርሶ ውጭ ይሄን ገንዘብ የሚያገኛለ? በቀጠሮ ብዛት ከመመላለሴ የተነሳ ክሴን ሁሉ ረስቸው ነበር። ተከሳሽ የሚበላው ስም ቀርቶ ራሱ ዳኛው ያዩኝ የተከበሩ ደንበኛ ማለት ጀምረው ነበር። ችሎት ላይ ካየዋቸው አንድ ታሪክ አንዱ ይከሰሳል። ዳቦ ሻጭ ነው። ክሱን አያውቀውም። የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው። በዳቦ ቤት ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር ሻምበል ካድሬ አንድ ሰውዬ ምን አለ? ደና ጥያቄ ይጥፋል። ደና ጥያቄ ይጥፋል። እንዴት ሆኖ መሰለ የድሩ ስብሰባ ላይ ሻምበል የሚጠየቀው ሌላ፣ ሻምበል የሚመልሰው ሌላ። መደገፉ እኮ ነው በሱ ቤት። ደና ጥያቄ ይጥፋል። እናቴ እዚህ ሰፈርማ ብዙ ጥያቄ ነበር፣ የትላንት የዛሬ የነገ አጠያየቅና ጠያቂ ጠፍቶ መልስ የሰርግ ድግስ ሆኖ ቀረ እንጂ ጥያቄማ ነበር። ማካሪያቸው እየተመካከሩ ነው ቁጭ ብለው። ከጎናቸው አንድ አሽከር አለ፣ ዋንጫቸውን የሚሞላ ሲጎድል የሚያስተናግዳቸው። ንጉሱና አማካሪያቸው ካወሩ በኋላ ተነሱ ሊሰነባበቱ ሲሉ ንጉሱ አማካሪውን አዩትና ኧረ ጎበዝ አንተ ሰውዬ ወፍራል፣ ቦርጭ ምንድን ነው የሚያክለው? እኔንም ዙፋኔንም እኮ ልትከልለኝ ነው። ጭራሽ ልታማክረን ነው ስንል ልትከልለን ነው እንዴ አሉ። እውነታቸው እኮ አማካሪ ከወፈረ እናቴ ምክሩ ሁሉ ቡጢ ነዋ። እዛ በዚህ ቀልድ ንጉሱና አማካሪው ሲሳሳቁ አሽከሩ ይሄንን አይቶ ፈገግ አለ። ንጉሱ ዞር ብለው ያስቃል ሲሉት ድንገት አሽከሩ ኧረ አያስቅም ንጉሶ ሲላቸው ድጋሚ ተኮሳትረው ንጉሱ አታ እንዴት ነው የኔን የንጉሱን ቀልድ አያስቅም የምትለው ሲሉት አሽከሩ ግራ ገባው። እንደው ምን ሺህ ዓመት ይንገሱ እኔ እኮ ሆዴና ጆሮዬ ጥርስ ያልመሳሰል ቀበጣጠረና ጥለውት ሄዱ። ወዳጄ የአሽከሩን ስሜትና ሁኔታ ህዝብ ሆነ ይኸው፣ አለበለዚያ አይገባ። የኛ ነገር እንዴት መሰለ ድሮ የሚባለው የለም ገጣጣ ባል ያላት ሴት ወይም ሚስት ባልየው አልቅሶ ካልነገራት ችግሩና ህመሙ አይገባት የሚባለውን አስታወስ። አሁን ላይ እየሳቀ ነው የሚመስላት። የኛም ነገር እንደዛ ነው እናቴ። የአሽከሩን ስሜት ህዝብ ሆነ ካልሆነ አይገባም። አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ። ሻምበል ማን ያዟል? የአስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎድጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥናው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጥናቴን ጨርሼ በጊዜው ስብሰባው ላይ ተገኘው። አቶ ደስታ ጥናትህን ጨረስከው?
ጀርባውን አጠናው? አው በሚገባ። እሺ እጅ ከምን አሉኝ? ኧረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው። የድሩን ገንዘብ ቀርጥፎ የበላው እሱ አይደለም እንዴ? የምርጫው ቀን እንደ ዛሬው ጉሮሮን ጠርጎ መድረክ ላይ ወጣና ክቡራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? ሀ እኔ፣ ለ ሀ ሐመሩ ሀ ሀና ለ መ ሁሉም ፍትሃዊና ዲሞክራሲያዊ ምርጫ አይደለም። በዚህ ምክንያት ነው ባለፈው ምርጫ የተመረጠው። በእነዚህና መሰል ንግግሮች ከዛሬውም ጋር አያይዞ በአንድ ጊዜ ስብሰባው ላይ ከድምፅ ሰጪ ወደ ድምፅ ታቅቦ ከተሳታፊ ወደ ታዛቢ ቀየረኝ። ስብሰባውን ዳር ቁጭ ብዬ መታዘብ ጀመርኩ። የድሩ አባላት ጥያቄያቸውን ማሽጎድጎድ ጀመሩ። ጎበዝ እስከ ዛሬ ድረስ ጠይቆ አቁም ነበር እንዴ ያስብላል። ጨነቀው ጥያቄው ሲበዛበት። ቆይ ጥሩ ሐሳቦች ነው የተነሱት ብሎ ከመድረክ ላይ አወራ። ጥሩ ሐሳቦች ነው እስካሁን የተነሱት። ነገር ግን እኛ ለሰፊው ህዝብ ስንል በትጋት እየሰራን አንዳንድ አካላት ለምሳሌ እንደ ፍራሽ አዳሾች አይነት በፍራሾቻችን ላይ አደጋ እያደረሱ ነው። እንዴት ማድረግ እንችላለን አለ። ሾር ነው የገባኝ። እኔና እማማ ልጣይሽ ብቻ ነበር። ባለፈው ፍራሹን ሳድስለት የግራ ጫማዬን ረስቼ ፍራሹን ሰፍቼለት ለጫማ ጠቅላላ ጉባኤ ላይ ይናገረኛል። እንዲህ ነው እዚህ ሰፈርኩ። ጥያቄዎችን መመለስ ሲያቅታቸው፣ አጀንዳዎችን መመለስ ሲያቅታቸው ሌላ አጀንዳ ያዘጋጁላል። በትልልቅ ቁም ነገሮች መሃል ገለባ ሐሳብ እያነሱ ጥያቄን ያንኳስሱታል። ለግራ ጫማ ስብሰባ ላይ ይናገረኛል። ለነገሩ ከጫማ ውጪ ምን ወሬ ያለው? ባለፈው በጫማው ምክንያት አግኝቼዋለሁ። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለማ ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? ስለ ፍራሽ አዳሽ ሲያወራ እማማ ልጣይሽ ብድግ ብለው መከታ ሆነ። ይሄ ባለሙያ ፍራሽ ውስጥ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ? አድባሬ መሸሸጊያ እኮ ናቸው። ቆይ አዳሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው የምናስቀጥለው አይልም? ይሄኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት። ክቡር ዳኛ ሻምበል ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል። በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ጉዳዩ እንዲህ ነው። ጋሽ እውነቱ አርፈዋል እዚህ ሰፈር። ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥ በላት አሉ። የድሩ ዳኛ ሻምበል እንኳን ባቀሙ ምን ነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና የቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አሉ።
እንደዚህ አይነት ሰዎች ናቸው ብርግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስቆት እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾህ አሳለ። ሰውየውም እሱ ላይ ነው ጉዱ አለ። መንፈስሻን አወቃችኋት? የማማ ልጣይሽ ሌባው ልጅ መንፈስሻ ከጎረቤት የተሰጣ ሱሪ ይሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንዴ ሲሉት የምን ሱሪ? ማማ ልጣይሽ ጠጅ ቤት ውስጥ ተሰበሰብንና አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጠጣጣችን መስከረም ምን ደርስ ይመስላል? ዘገባ እንዴት እንደሚያስተላልፉ ልላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም። የተገጨው ውሻ ቢሆንስ? ዘገባቸው እኮ ግርም ነው። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ እማማ ልጣይሽ ወይ እንደው እንደለመዱት ያን የጤፍ ማሳቢያ ያሳዩ ምን አለ አሉለ ደግሞ አንዳንዶች እኩል ቁጭ ብላ ያየኸውን መግለጫ እንደ አዲስ ቁጭ ብላ የተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት። ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ። አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማት። የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ። ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ይሁ ምናምን ብለ ይጀምርና ባለቀ ሰዓት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አድርገህ ራስህ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለህ የሆስፒታሉን እውነትማ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋለህ። ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው። ፈተናው በሙሉ በተግባር ነው። ሆስፒታሉ በአመልካቾች ብቻ የ1 ዓመት ፍጆታውን ያስፈልጣል። በዚህ ፈተና ማንም ሰው አያልፋል። ይሄ ማስታወቂያ ከወጣ 2 ዓመቱ ነው። ገና ለ12 ዓመታት ያገለግላል። የሥራ መደብ እንጨት ፈላጭ ስለመቅጠር አንድ ቀን ይመጡልሃል አመልካቾቹ በሙሉ ክፍያቸውን ሊጠይቁ አንድ ቀን ይመጡልሃል። ያኔ ግን ሆስፒታሉ መክፈል አይችልም። ያንዳንድ ባለ ጊዜ ነኝ ባለ ጉልበት ነኝ ብለህ የፈለከው ግፍና መከራ መስራት ትችላለህ። አንድ ቀን ግን መክፈል ማስችለው ወዳ ውስጥ ገባታል። ለዚህ ነው እኮ አዝማሪው ባንጃ ያለው ምን ጊዜ ተወልደው ምን ጊዜ ደረሱ ከመኔው ገዘፉ ከመኔው አነሱ
አወይ ሚስጥር ቅኔ አወይ ጊዜ ኳሱ ያለው ጊዜ እንደዚህ ነው የሚያረግ ወደ ሳቱ የነበረው ሊጥ ወደ አክምባሎ ያገለባብጠዋል የኛ ሰፈር ሰው ያልገባው ትልቅ ሚስጥር አለ መሪ መውደድና ሹፌር መሆን ይለያያል ስብሰባው የተካሄደው መኝታ ቤት በሚባል ተቋም ውስጥ ነው ይሄ ተቋም እንደማንኛውም ተቋምና ድርጅት መሪ ቃል አለው ዓላማ አለው ተልእኮ አለው ራዕይ አለው መኝታ ቤት እንደ ተቋም ለምሳሌ ከዓላማዎቹ መካከል ሚስጥር መጠበቅ በጉያ መሸሸግ ባህላዊና ተፈጥሯዊ የሆኑ እንቅስቃሴዎችን ማካሄድ የሚል መርሁ ቀላል ነው ከንጋት እስከ ንጋት ያለ ስጋት ራዕዩ አንድ ነው ከ10-90 ተነስቶ ወደ 20-80 እና 40-60 ከፍ በማድረግ በ110 ሞልቶ መፍሰስና ማጥለቅለቅም እንግዲህ በዚህ ውስጥ የሚኖሩ አንዳንድ ህዝቦች አሉ በመኝታ ቤት ውስጥ እነሱ ናቸው ስብሰባ ያደረጉት ቀጠናዊ ትስስር አካታችነት ያለው አስቸኳይ ጉባኤ ይላል ስብሰባው የስብሰባው ርዕስ ይሄ ነው አሳትሞ ያመጡት ሁለንተናዊ የፍራሽና አልጋ ምክክር እንዲሁም ድርድር በቅንፍ ትራስ አለ ይላል ትራስ አናሳ ነው ተብሎ አግልለው ብዙ ነጥቦች በስብሰባው ላይ የተነሱ ቢሆንም ዋና ዋና የሆኑ ጉዳዮች አሉ ማንነትን መሰረት ያደረገ ጥቃት መኝታ ቤታዊ መብትና አከላለል እንደውም ህግ አንሶላዊ አነጣጣፍና አካታችነቱ የሚሉ ነጥቦች ተነስተው ነበር በስፋት ግን ተመካክረውበትና ተከራክረውበት ሊግባቡ ያልቻሉባቸው ጉዳዮች አሉ አንዳንዶቹ እንደመነሻነት ነው ለአጀንዳነት የተጠቀሙት ለምሳሌ ለምንድነው አልጋና ፍራሽ ያለ ትራስ ከላይ ነው ሚላሳብ ተነስቶ ነበር ሌላኛው ሐሳብ ደግሞ በምን መስፈርትና ከምን አንፃር ነው ትራስጌና እግርጌ የሚሰየመው ውክልናውስ ፍትሃዊና ዲሞክራሲያዊ መሆኑ ከታሪካዊ ዳራ አንፃር ተጠንተዋል የሚሉ ሐሳቦች ተነስተው ነበር ሌላው ሶስተኛው ሐሳብ የነበረው በአሰፋፈር ጉዳይ ለምንድነው በፀሐይ መውጫ በኩል ራስጌ የሚሆነው ለምን ትራስጌ ወደ ግርግዳ ይጠጋል ፍራሾች እኛንን ከፍተኛውን ድርሻ መውሰድ ያለብን ክፍያውን ምናምን የሚሉ ሐሳቦች ተነሱ በከባዱ የተጣሉበት ግን አንድ ጉዳይ ነው በመጨረሻ የተነሳ ፍራሽ ነው በአልጋ ልክ የሚሰራው ወይስ አልጋ ነው በፍራሽ ልክ የሚሰራው እንዴት ያከራከራል ካልከኝ ሰው ነው በሀገር ልክ የሚሰራው ወይስ ሀገር ነው በሰው ልክ የሚሰራው የሚለውን ቀይረ መስማት ትራስ እስካሁን ደፋቀና እያለ ነው ሰበር ሰሚ ላይኛው አካል ምን ያለ አሳትፈውታል ግን ምንም ሐሳብ አልሰጠም ዋናው የምክክር እንዲሁም የድርድሩ አለመሳካት ዋነኛ የሚባለው ምክንያት አንደኛው ምን መሰለ ድርድር ማለት ሰጥቶ መቀበል ነው አሸናፊ ይሄ አልገባቸውም የግድ በድርድር ውስጥ አንድ አሸናፊ መኖር የለበትም ወይም አንደኛና ሁለተኛ መባል የለበትም እኩል ቁጭ ብለ
ፊት ለፊት አዋተህ ነው የጋራ መገናኛ መሰረትህን የምትሰራው። ፍራሽና አልጋዎች አልገባቸው። ሁለተኛው ዋነኛው ያለመሳካታቸው ችግር የስብሰባው የምክክሩና የድርድሩ ቦታ ነው። የፍራሽና የአልጋዎች ድርድር የተካሄደው ከግቢው ውጪ ካለ ደጃፍ በረንዳ ላይ ነው። በመሃል ቁጭ ብሎ ስብሰባውን ሲታዘብ የነበረው የውጪ ከተምበር ነበር። የውጪ ከተምበር የፍራሽንም ቋንቋ የአልጋንም ቋንቋ አያውቅም፣ አይረዳም።